ስሜ ዝሚበል ወልድ ይባላል። የአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ምክትል ስራ አስፈጻሚና ስራና ክህሎት ኃላፊ ነኝ። እንግዲህ የዛሬ መድረክ በዋነኝነት የሚያጠነጥነው ያው ከምርጫ ማግስት ወጣቱን ማህበረሰቡን ተጠቃሚ ከማድረግ አንፃር በስራ እድል ፈጠራ ዙሪያ ላይ አጀንዳ አርግቶ የተደረገ መድረክ ነውና ይሄም ዓላማው ወጣቱን ግንዛቤ መፍጠር ነው። ወጣቱ ስራ እድል ሳይንቅ ሳያማርጥ ቀጠርም ሆነ ድርጅት ባለው ጸጋ ላይ ተጠቅሞ ስራ እድል ላይ ገብቶ ተጠቃሚ እንዲሆን ነው የመጀመሪያው። ይሄ ደግሞ መንግስታችን ዜጎችን ተጠቃሚ ከማድረግ አንፃር የመጀመሪያው ከምርጫ ማግስት የያዝነው አቅጣጫ ነው ማለት ነው። ስለዚህ ይሄን አቅጣጫ ደግሞ ተፈጻሚ ለማድረግ እንደዚህ አይነት መድረኮች ዋነኛ መሰረት ናቸው። ከብሎክ ጀምሯል። ከብሎክ የመጣ ከዛ እንዳስተዳደር ነው እያደረገ ያለ ነው። ስለዚህ ቀጥሎ አካባቢያችን ላይ ባሉ ጸጋ ወጣቱ ተጠቃሚ እንዲሆን በመደራጀትም ሆነ በቅጥርም እንደሆነ ክህሎት መር ስልጠናዎችንም ወስዶ ወጣቱ ተጠቃሚ እንዲሆን መጀመሪያ ግንዛቤ ያስፈልጋል እና ይሄን ግንዛቤ ደግሞ አንደኛ ከብሎክ መተናል እንደ ወረዳ ማርግተናል። ቀጣይ ግንዛቤዎቹ ሁኔታዎች ይቀጥላል። ስለዚህ ወጣቱን በምን ምንድነው ችሎታችሁ እንዴ አይነት ነገሮች ነበር የነበሩት እና እኔ እንዳየሁት ከሆነ መድረኩ በጣም ጥሩ ነበረ። እንደፈለግን ሐሳባችንን የገለጽንበት ነበረ። አሪፍ ነበረና እኛ ደግሞ ምን እንደሚያስፈልገን ተጠይቀናል። ከወረዳው ምን እንደሚጠበቅ ደግሞ እኛ ጠይቀናል። ከዛም በኋላ በቃ እርስ በርስ ያደረግነው ኮንቨርሴሽን ነበረ። በጣም አሪፍ የሆነ ውይይት ነበር የተደረገውና ከዚህ ውይይት እኔ ያተረፍኩት ነገር ምንድነው? አንደኛ ነገር በራሳችን ምንሰራ ከሆነ ራሳችን ባለን ነገር በትንሹ ከጀመረን ወረዳው እንደሚደግፈን ተነግሮናልና ትንሽ እንቅስቃሴ ካሳየን ያው ለማይንቀሳቀስ ሰው ባይጨመርለትምና ትንሽ እንቅስቃሴ ካሳየን የሚጨመር ነገር አለ ወደፊትና በትንሹ መንቀሳቀስ እንዳለብን ተረድቻለሁና አሁን ቀጠና 6 ሴፍቲ ኔት እድል ተጠቃሚ ነኝ። የሴፍቲ ኔት እድል በመጠቀሜ በጣም ደስተኛ ነኝ። እድለኛም ነኝ። እድሉን ስላገኘው በጣም ደስ ብሎኛል። ሁለተኛም ደግሞ ይሄን ሴፍቲ ኔት ሰርቼ በተለቀቀ ብር የራሴን ስራ ጀምሬያለሁ። ልብስ ስፌት ላይ ተደራጅቼ በልብስ ስፌት ተደራጅቼ ልብስ ስፌት እየሰራሁ ነው ያለሁት። አሁን ይሄን ሙያውን በሴፍቲ ኔት ሰልጥኜ ነው ሙያና ቴክኒክ ሰልጥኜ ነው እድሉን ያገኘሁት እና እኔ ማበረታታ የምፈልገው ከኛ ውጪ ይሄን እድሉ ያላገኛችሁ ሰዎችና ወይንም ደግሞ በእኛ እድል ውስጥ ያላችሁ ሰዎች፣ ሁለተኛ የኛን እድል ያገኛችሁ ሰዎች በዚህ ብር ምንም ነገር ብሩን ወዲያ ሳትሉ ሙያና ቴክኒክ ስልጠና በሰጣችሁ መልኩ የተሰጣችሁ ሙያ አለ። በዛ ሙያ ወደ ለውጥ ጉዞ እንድትሄዱ ይሄን እመክራለሁ። ራሴም እየተለወጥኩበትና አሁንም ደግሞ እዚህ ሼድ ላይ ደርሶኝ እየሰራሁ ያለው ሰው ነኝ አሁን ማለት ነው። ለኛ አብዛኛው ሰው ከተረጅነት ለመውጣት ይፈልጋል። በተለያዩ በቃ በተረጅነት ስሜት ውስጥ ከሌሎች ድርጅቶች በሚመጣ እርዳታ ሁሉ ጊዜ መቆየት አይፈልግም። ሰው ደግሞ ፍጹም አይደለምና እርዳታውን የሆነ ሰዓት ሊያቆም ይችላል። ስለዛ ሁላችንም የሆነ የራሳችን ነገር እንዲኖረን እንፈልጋለን። ለዛ ደግሞ ጥሩ የሆነ መድረክ ነበር የተደረገው። እኛም ደግሞ ተደራጅተን ለመስራት እንሞክራለን። በግርም ለመስራት ነው። ዛሬ እኔ እከሌ አንተ ሳንባባል ወደ ወረዳው መተን የስራ እድል ተካፋይ መሆን እንዳለብን አውቀን ራሳችን ዝግጁ አድርገን እግር ቆመን በራሳችን የራሳችን ኑሮ እንደመራና ሲቀጥል ደግሞ ሌላም ሰው መርዳት እንደምንችል ነው እኔ እየነገርኩ የምኖረው ማለት ነው። እና አመሰግናለሁ። ጸጋ ተጠቃሚ እናርግ። ወጣቱ በፈለገበት ዘርፍ ገብቶ ተደራጅቶ ሰልጥኖ ባሉት ክህሎት መር ስልጠናዎች ቴክኒክና ሙያ ተቋማት ማል ገብቶ ሰልጥኖ በፈለገው ዘርፍ ተጠቃሚ እንዲሆን ነው። በተለያዩ መልኩ በየብሎክ ስንዞር የምናያቸው ድልድል የሚቀመጡ አልባሌ ቦታ የሚውሉ ወጣቶችን ከእንደዛ አይነት አልባሌ ቦታ ማውጣትና ወደ ስራ እንዲገቡ ማድረግ ነው። ስለዚህ ይሄንን ነገር ደግሞ ቀጣይነት ባለው መልኩ የሚቀጥል ይሆናል።